እናንተ እዚህ ቁጭ በሉ። ቲክቶክ ውስጥ መሸታ ቤት ተከፍቷል። ያው የራሱ አዝማሪ ያለው ከፍተኛ መስተንግዶ ያለው ያምሬ ነው ጋይስ። ለማንኛውም ቪዲዮን አሳይቻችሁ ልመለስና ጦርነቱ ይጀምራል። አብራችን ቆዩ። ነገርየው እንደሚመስለኝ በሸሸቅ ነው። እንግዲህ ምንድነው ያለችው? ታወራለህ አሉ ሰፊ ነው ብለህ ተናግረሃል አሉ ሰፊ ነው ብለህ ሲጀመር ቢጠብስ መች ይሄን አላነበም። ለደህንነቴ ሲባል ይሄን ማንበብ አልችልም፣ ይቅርታ። ወደ ኮሜንት ተቀበይ አለ። ማረሻዬ ሹል ነው ያውም ፌሯን ካሲ መሬትሽ ሆነብኝ። እሷ አስታርፋለች እንዴ? መጣችለት ተቀበላለች። ቢሰፋ ቢጠብስ መች አንተ ታውቃለህ። ነጥብ አስጣለን። መፋቂያ የሚያክል ማማሰያ ይዘህ አይባልም። መጣ ደግሞ ተቀበይ አልቆመም አለችኝ። ደግሞ ከሷ ብሶ ቤርሙዳ የገባ መቼ ተመልሶ መደገም አለበት። ድገመው። ዋው መጣች እሷም። ተቀበል ከወሎ ወለጋ መጣሁኝ በበቅሎ ሰፊ ነው ይለኛል ሬሳ አንጠልጥሎ። እሱም አላረፈም ተመልሶ መጥቷል። ተቀበይ አባይን በጀልባ ሲሻገሩ ባይ በዋና ገባሁኝ መከራዬን ላይ። ተቀበይ አላት። ይበቃል ብለሽኝ ትንሽ ማማሰያ በሞያሌ አድርጎ አስገባኝ። ኬዲ ዋው ትለያላችሁ። ቆይ መስተንግዶ ይምጣ። መስተንግዶ ክቡራን ኮሜንት አንባቢዎቻችን ጠላ ወይስ ጠጅ ይሁንላችሁ ብለን ሪፕሌይ ላይ ተመልከቱ። ከጠጁ ቅጁማ ኧረ ተውኝ። ከወደ ኋላ ደግሞ አንዱ ምን አለ? ቡና የለሽም? ይሄን ነው ተመልከቱ። ኧረ እኔ ማደሬ ነው አልጋ የለም። ጀለስ እዚህ ጋር ጠላ ቅጂልኝ ብሏል። በሚያሳዝን ሁኔታ ደግሞ የቤቱ ባለቤት መጣችና ጠላ ጨርሰናል ብለዋለች። ከዛ ሰውየው ያው ኧረ ተይ ለቤቱ አዲስ እንግዳ ነኝ ምናምን እያለ ከዛ ባስገባው ማስተዛዘኛ መሰረት የቤቱ ባለቤት በቃ ጠጅ ቅዱለት በኔ ወጪ ብላ ሰውየው ጠጅ ተጋብዟል ማለት ነው። ሞቅ ብሏል። አረ ወይኔ ተወሰው አረ ተውኝ። ሌላ አንድ ሞቅ ያለው ሰው ደግሞ መጣና አትጨቃጨቅ በቃ አርፈህ ጠጣ። በጣም ነው እንደምታው ነው። ብቻ ይመቻችሁ። ቪዲዮ እናንተ ጋር በደረሰ ሰዓት እዚህ ፕሮፋይል ጋር ቀይ መብራት እየበራ ከሆነ ላይ በላይ ነኝ ማለት ነው። ቪዲዮ ሼር፣ ኮፒ ሊንክ ማድረግ አይረሳ። መልካም እድል። የሳቅ ፋሚሊ ይመቻችሁ።